የወይዘሮ አስቴር ከበደ ጎበና ይባላሉ። ወይዘሮ አስቴር ጎበና አርሶ አደር ናቸው። አርሶ አደር ሆኖ በማንኛውም ከተማ ውስጥ ማምረት እንደሚቻል ሞዴል ሆኖ ያሳዩ፣ ሰርቶ ያሳዩ፣ የብልጽግናን ሐሳቦች መሬት ያስነኩ፣ ድህነትን በስራ ያሸነፉ ተምሳሌታችን ናት። ሴት ናት፣ ጀግና ናት። በስራ ብቻ ሊያልፍልን ይችላል የምትል ቆራጥ እና በጠባብ ቦታ ላይ ሚሊዮነርስ መሆን እንደሚቻል ያረጋገጠች እጩዋችን እናትና አስተርን መምረጥ ምክር ቤት የአርሶ አደር ድምጽ የሚሰማበትም ጭምር እንዲሆን አስበን፣ ስለዚህ እነዚህ የምታያቸው ሰዎች እንዳትቸገሩ። የብሔር ስብጥሩ ተጠብቋል። የሃይማኖት ስብጥሩ ተጠብቋል። ወላይታው አለ፣ ኦሮሞው አለ፣ ከኔ ጀምሮ አማራው አለ። ሁሉም ብሔር ብሔረሰቦች በተቻለ መጠን ሊወክሉን የሚችሉት እዚህ ውስጥ አሉ። ሊወክሉን የሚችሉ እኛ ልዩነት እንደ ውበት የምንቆጥር እንጂ እንደ ስጋት የማንወስድ እንደመሆናችን መጠን ጠንክረን እንሰራለን። የሰራነውን የበለጠ ከፍ እናደርገዋለን። ባለፉት ዓመታት ወደ ተስፋ ብርሃን እናመጣታለን ብለን ያልነው ከዛ በላይ አድርገናል፣ አረጋግጠናል። አሁን ደግሞ ከተስፋ ብርሃን ወደሚጨበጥ ብርሃን ኢትዮጵያን እናደርሳለን። አዲስ አበባ የብልጽግና ተምሳሌት የአፍሪካዊት ኩራት የሆነች ከተማን እናደርጋለን ብለን ተነስተናል። ስለዚህ ስንዴ ነዶን በመምረጥ ቀጣይነትን አረጋግጡ፣ ድልን አብስሩ። እንግዲህ ከናንተ የምንጠብቀው ድል ነው፣ አሸናፊነት ነው፣ ልማትን ነው፣ እድገትን ነው፣ ሰላምን ነው፣ ውበትን ነው፣ አንድነትን ነው፣ ወንድማማችነትን ነው። ይህን ደግሞ ሊያደርግ የሚችለው ፓርቲያችን ብልጽግና ብቻ ነው። በድል እንገናኝ። አመሰግናለሁ።